ሊዱ ተመልሳ መጣች። ባቡሬና ሌሊ ሊጋቡ የሰርጋቸውን ቀጠሮ ያዙ። በጣም ደስ የሚል ነገር ኪንጎ ተለቀቀ። ማንስ አስለቀቀው? እንዲሁም ጀገራው ከሌሊ ቤት ባቡሬ ለምን አስወጣው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም በያላችሁ በሰላማችሁ ዝት ይበል። ሰብስክራይብ ላይክ ሸር እያደረጋችሁ አበረታቱኝ። አይከፈልበትም። እንግዲህ ሊዱ ተወጣች ከአደይ ድራማ ቆይታ ነበር። ዛሬ ተመልሳለች። እንዲሁም ደግሞ ከመመለሷ ከሩታ ጋር ምን ተደረገች ወይም ደግሞ ምን ተፈጠረ? አዲስ ነገር አለ። እንዲሁም ኬንጎ እንግዲህ ታስሮ ነበር በቀደም ቤቲ ወታ እሱን ጠቁማበት ገብቶ እሱ እንግዲህ በጣም ቅምጥልም ማዘርም ተጨንቀው ነበር ማለት ነው። ኪንጎም እንዲሁም ደግሞ ዶክተርም ድረስልኝ ጨንቆኛል ብሎት እሱ ግን ስራ ላይ ሆኖ ከአደጋ ሆኖ ትንሽ ቆይቶበት ነበርና በጣም ተቀይሞት ነበር። በስተመጨረሻ እንግዲህ ቤቲንም ባሌን አንቺ ተናግረሽ ነው እስር ቤት ያስገባሽው፣ አልለቅሽም፣ እገልሻለሁ፣ አለበለዚያ አንቺ ገብተሽ እሱ ይውጣ ብላ ከመጠንም ብዙ ጊዜ ዝታባት ነበር ቤቲ። አሁን ላይ ደግሞ ጠፍታለች ማለት ነው። ኮኮዬ እንግዲህ ደግሞ የቅምጥል ጓደኛዋ በጣም የምትወዳት ናት ማለት ነው። እሷ ተጎኗ ሆና አብሽር እያለቻት ነበር። እንዲሁም ደግሞ እንግዲህ በጣም የሚወደው ጓደኛ ዳይመንድ እንግዲህ መፍትሄ ፈልጎ እንደሚያስወጣው ቃል ገብቶ ነበር ማለት ነው በቀደም። እሱም ምንድን ነው እንግዲህ ዳይመንድ ብለን አድርገው ፖሊሱና ዶክተር ግንኙነት ስላላቸው ይህን ነገር ውስጡን ስለሚያውቁ ዶክተርን እንግዲህ ከሄዶ እንዲያወጣው ነበር ያደረገው ማነው ዳይመንድ። ዶክተርን በቃሉ ጠብቆ እኔ ያወጣዋለሁ ችግር የለም ነበር ያለው ማለት ነው። ሄዶ እንግዲህ ኪንጎና ዳይመንድ ምንም ነገር እንደማያውቁና በእነሱ ኃላፊነት ዶክተር እንደሚወስድ አድርጎ ኪንጎን አስወጣው ማለት ነው። በጣም ደስ ነው ያለው ማለት ነው። ከዚያም እንግዲህ ባቡሬና ሌሊ ሊጋቡ ቀን እየቆጠሩ ነው። እንዲሁም አደይና ዴቭም እንግዲህ ሚዜ ናቸው። በጣም ደስ ብሏቸዋል። ባቡሬ እንግዲህ ወደ ቤት ሲመጣ መጀመሪያ ጀገራው ከሌሊ ቤት መጥቶ ተሸሽጎ ነበር ማለት ነው። ጀገራውም እየተከታተለ ነበር ፖሊሱና እየጠየቀ ነበር። ሊዱ እንግዲህ ተመልሳለች ማለት ነው ወደ እነ ፍቅር ቤት ወይም አክስቷ ቤት። ከዚያም በኋላ እሱ መንገድ ላይ ፖሊሱን አገኝተው ነበር። ከባቡሬ ጋር ተገናኝተው ባቡሬን ሰላም ስትለው እንዲሁም ደግሞ እንደሚያገባ ከሌሊ ጋር እንደሚገቡ ሲነግራት እንዴት ሌሊን ልታገባለህ? የአራቱ ልጆች እናትሳ ያለችው ነበር ማለት ነው። መጀመሪያ ጊዜ እንግዲህ እሱን ወደው ሚስት አለኝ የአራት ልጅ እናት ነኝ አባት ነኝ ብሏት ነበር እና ሊዱዬ አሁንም ያንን ይዛ እየቀለደባት ነበር እሷም እየጠየቀችው። ከዚያም ለየት ካለ በኋላ ሊዱ ወደፊት ስትሄድ ፖሊሱ አገኛት ማለት ነው። እንተዋወቅ ነበር ያላት። ማን እንደሆነች ማንነትሽ ለማወቅ ፈልጋለሁ ሲላት ሊዱ እባላለሁ አንተ ማነህ ብለው ከዚያም በኋላ ከባቡሬ ጋር ምንድን ነው የሚያገናኛችሁ ቤቱ የምታውቂው ሲላት መጀመሪያ አንተን እንድተዋወቅ ስትለው ሌላ ጊዜ እንገናኛለን ነበር ብሏት ያለፈው ማለት ነው። እሱ እንግዲህ ገጀራው ከሱ ጋር ሆኖ የተከታተለ ነበር ማለት ነው። እንግዲህ አደይና ሌሊዬ እንዲሁም ደግሞ ጀገራው ቤት ውስጥ እየተመካከሩ ነበር። አደይም ታጀገራውን ከዚህ ጥፋ እንዲሁም ደግሞ ሌሊም እዚህ ከመጣ አደጋ ተወርቅ አዋቃለሁ እያለች ነበር። እንግዲህ የመጣ ይምጣ እንጂ ከዚህ ወደ ተለያዩ እያ ነበር። እንዲሁም ደግሞ አደይም ሁለቱንም እንዲያስበላቸው አንተ ከዚህ ጥፋ እያለችው ነበር። እዚያ መሀል እንግዲህ ባቡሬ መጣና በር ሲጎረጎር በጣም ነበር የተጨነቁ። ፖሊሱ መስሏቸው ሌሊዬ አልጋ ስር ቢሆን ተቀመጥ ወይም ተሸሸግ ብላ ስትጮህበት አጋጣሚ ሲገባ ባቡሬ ነው ማለት ነው። ከዚያም በኋላ እንግዲህ ባቡሬ ጀገራውን ብቻ እናውራ ውጭ ላይ ብሎት አላወራም ሁሉም ነገር ድብቅ የለም ወደፊት አውራ ማለት የፈለግከውን ብሎ ሲለው አስገደደውና ወደ ውጭ ዞት ወጣ ባቡሬ ማለት ነው። ከዚያም በኋላ እኔና
እዚህ ጋር አትቀመጥም፣ እህትህን ታዛታለህ፣ ይመስኛለህ፣ ከዚህ ጥፋ፣ ፖሊሱ እዚህ ጋር ይመላለሳል ነበር ያለው። ወዴት ሄዳለሁ? አልሄድም፣ የመጣ ይምጣ እንጂ ብሎ ደግሞ ጀገራው ሲለው ለሰርጉ ጠራሃለሁኝ፣ አንተ ከዚህ ጥፋ ግዴታ ሲለው ስትጋቡ ነው ወይ ነበር ያለው ማለት ነው። ምክንያቱም ጀገራው ካለሄደ የትነቷን ሳይሆን ገንዘቧን ነው የሚፈልገው። ባቡሬ የተገባ ደግሞ ያው እሱ ታጠገቧ ታራቀ፣ የማገኘት እድሉ ጥሩ አይደለም። ከዚያም በኋላ እንግዲህ ግዴታውን ወደ ሰው በግድ ትሄዳለህ ነበር ያለው። ከዛ ተጨቃጨቁ። በላይልዬ በራፉን ከፍታ ስወጣ ምንድን ነው ችግር አለ እንዲቆያችሁ እኮ ብላ ስትል አይ ምንም ችግር የለም በቃ ከዚህ እጠፋለሁኝ እናንተንም እንዳላስዛችሁ ብሎ ሄደ ማለት ነው ጀገራው። ላይልዬ ግን በጣም ቅር አላት። አይ ችግር የለውም የወንድምሽን ጸባይ እንጂ አታውቂም፣ እኔ ነኝ ምንም አይሆንም ብሎ አረጋጋት ባቡሬ ማለት። ከዚያም በኋላ እንግዲህ ከላይልዬና ባቡሬ በሰርጋቸው በጣም ደስ ብሏቸዋል። እንዲሁም እንግዲህ ዴቭና ባቡሬ ሚዜ ናቸው፣ ሴቶቹ ሚዜ ናቸው። በጣም ደስ ይላል። እንዲሁም ደግሞ ላይልዬ ማናት ቤዛ እንግዲህ ባለፈው ሸሯን ሴራ አድርጋባቸው ነበር። የታመች መንገድ ወርቃ አደይና ላይሊ አንስተዋት እንግዲህ የፍቅርም እናት እንድታመኝ ነበር የምታውቀው። ፍቅርን ዛሬ ያገኘታ እንግዲህ ፍቅርን ሰላም ብላ ተቃርባታለች ማለት ነው። ወንድሟም ምን ልታረጊያት ነው እንደዚህ የምታረጊው? ከሰሷ ግን አያገባኝም ከማን እንደፈለግሽ አድርጊያት ብሏታል ማለት ነው። ፍቅሩን እንግዲህ አልቀበልም ስትለው የቤዛ ወንድም ሰልችቶት ተስፋ ቆርጧል። አይ ላይልዬን ነው ማስለቅሳት፣ እሷን ግን ካሁን በኋላ መጀመሪያ እጠቀምበታለሁ እያለችው ነበር ማለት ነው። ከዚያ መታ እንግዲህ ወይ ቀረሽ ወይ ሄደሽ ነው ስትላት እናቷ ፍቅር ቤዛ ወርቃ ታማ ምናምን መቀመጫ የላትም ጎዳና ይወጥተዋል ልናግዛት ይገባል፣ እዚህ መታ አልጋይም ቢሆን መለቅላታለሁ ስትተኛ እስከማለት ደረሰች። ለእሷ ሴራ እየተነሳች ለመሆኗን አላወቀችም ፍቅር ማለት ነው። እንዲሁም ደግሞ የዴቭን ነድ ደውላ የፍቅር ማን ነው የዴቭን ፍቅረኛ ቤት ውስጥ ተቀመጥ ነበር ያችው። ላይልዬም እንግዲህ ማናት ሊዱን መታለች እንግዲህ ሜሪ ጋር እንድታላች እና ከድሮ ፍቅረኛው እንደጣላችን እንደማፈልጋት ነበር የነገረችው ማለት ነው። ከዚያም አልፎ እንግዲህ አደይን ሳሚልኝ እያለችው ነበር። አደይን እንደወደደች በጣም ደስ ይላል። ምክንያቱም በፊት አትወድም ነበር ሊዱዬ፣ አደይን አሁን እንደወደደች ያሳያል ማለት ነው። ያችኛቱ ደግሞ እንደጣላቻት ነው። በዚህ በኩል እንደዚህ እንኳን ሊዱ ካገዘችው ዴቭ በጣም ህይወቱ ይስተካከላል ከአደይ ጋር ያለው ማለት ነው። በስተመጨረሻም እንግዲህ ኪንጎ ወደ ቤት ገብቷል። ከመጠን እንግዲህ በጣም ደስ ብሏታል ማለት ነው። እንዲሁም ደግሞ ሊዱና ዶክተሩ አጋጣሚ ተገናኝተው እንግዲህ ሩታ ደግሞ ሌላ ተቀናቃይ መጥቶባታል። የእሱንም ቆርጧን ሳታቅ እንግዲህ ወደድኩሽ ሳይላት እሱን በማባረር ላይ ዶክተሩን ይዛለች ሩታ ማለት ነው። ነገር ግን ደግሞ ሊዱ መታባታለች። ሌላ ተቀናቃይ ሩታ ገብቶባታል። በጣም ይደብራል።